በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው ዛሬ አይኔ ሰውዬ ብቻ የሚያሳይ? በህልሜ ነው እንዴ? ኧረ እራሱ ነው እንዴ? ምንድን ነው አንተ ራስህ ምንድን ነህ? እንዴት ነህ ኪራ? እዚህ ምን ትሰራለህ? ምንም ምን እንደምሰራ እራሱ አላውቀውም። ኖ እዚህ ኢትዮጵያ ሲጀምር ምን ትሰራለህ? ክብሮ በድንገት መጣ። ኪራና ክብሮ ተታረቁ። ናሆሜ የኪራ እናት መታመም የኪራም አለመስማት በጣም ጨንቆት ይገኛል። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ትርፍርፍ ይበልልኝ እያልኩኝ እንደተለመደው አስተማሪና አዝናኝ የሆነውን ጽናት ድራማ ክፍል 66ን ይዤላችሁ መጥቻለሁ። እንደምትወዱትም ተስፋ አደርጋለሁ። ውድ ቤተሰቦቼ ቪዲዮን ተወደዳችሁት እስከ መጨረሻው ድረስ አይታችሁ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ታበረታቱ ዘንድ በአክብሮት ጠይቃለሁ። የኪራ አባት ክብሮ ጋር ደውሎም ነበረ። ክብሮ ጋር ደውሎ ምን ነው ልጄ አትመጣም ወይ? አባትህ አይደልክም ወይ? አይደልሁም ወይ? ደውለክም አታውቅም? ምን ነው ምን ሆነክ ነው እያለውም ነበረ። እንግዲህ ክብሮም እንዳልተመቸውና ስራም እንደበዛበት ይነግረዋል። ግን እኔ እኮ አባትክ ነኝ አልናፍቅክም ወይ? መቼስ ነው በቪዲዮ የምናወራው? ናፍቀከኛል፣ ለነገሩ ስራ ይበዛብካል እያለው እያወራውም ነበረ። ነገር ግን በዚሁ አጋጣሚ እያወሩ እያሉ በኔትወርክ ጉዳይ ስልኩ ይቆራረጣል። አይ ይሄ ሀገር እንዲያው እያለ ሲልም ነበረ። ባለህበት ሰላም ሁን እያለው ነበረ ለክብሮ። በዚሁም አጋጣሚ ናሆሜ የኪራ እናት መታመም እና እሱ ለኪራ ያለመናገሩ ነገሮችን በውስጡ ይዞ መደበቁ በጣም ጨንቆት ይገኛል። እምሩ ምን ነው ናሆሜ ምን ሆነክ ነው እያለች ስትጠይቀው እንግዲህ ምንም እንዳልሆነ ሲሸፋፍን ነበር። ነገር ግን እሷ ንገረኝ ታልነገርከኝ እያለች ስትለው የተጨነቀበትን ምክንያት ይነግራታል። እሱም ምንድን ነው የኪራ እናት መታመምና ኪራ ሲሰማ ምን እንደሚሆን እሱም ደግሞ ደብቆ መቆየት የባለመቻሉ ነግሯታል። እሷም እንግዲህ ቻለው። ይህን ነገር የኪራ አባት ለጽናት ብቻ ነው የነገራት። ጽናት ይህን ነገር ተተሰማ ጽናት እምነቷን ነው የምታጣው እያለች ስትለውም ነበረ። እንግዲህ ቻለው ናሆሜ እያለች ስትመክረውም ነበረ። በዚሁም አጋጣሚ ኪራ እናቱ ጋር ደውሎ ነበረ። እናቱ ጋርም ሲደውል ሳያስላት ይሰማል። ምን ነው እናቴ አሞሻ እያሳለሽ እኮ ነው፣ እማይሆን ተሆነ አያቴን ወንድሞቼ ያስታሟቸው አንቺ ነይ እያላት ሲላትም ነበረ። በዚሁም አጋጣሚ ለማንኛውም እደውልልሻለሁ ብሎ ይዘጋባታል። የኪራ አባት ወደ ኪራ ሄዶ ነበረ። ወደ ውጭ ትንሽ አየር እንውሰድ ብዬ ነው ብሎ ይለዋል ኪራን። ነገር ግን ኪራ በዚያ ስጠራህ እኮ አልሰማ አልከኝ ሲል አይ ስልክ እያወራሁኝ ነበረ ብሎም ይመልስለታል። እንደገናም አባዬ እማዬ ሳያማት አይቀርም አሟታል ይለዋል። ምን ነው ማን ነገረክ ብሎም ሲለው አይ ያስላታል ብርድ ሳይመታት አይቀርም ብሎም ይለዋል። አይ እንግዲህ ነይም ብላት እምቢ አለች ብሎ ይላል። እንግዲህ የኪራ አባት ነገሩ እየተሸፋፈነ ነው ያለው። የኪራ ነገሩ ቢሸፋፈንም ነገር ግን በጎን እሱ ራሱ እየታየውና እየገባው ይገኛል ማለት ነው። ለማንኛውም የማይሆን ተሆነ እኔ ነኝ ራሴ ሄጅ ማመጣት ብሎም ሲል ኪራ አይ አይሆንም እኔ ራሴ አስመጣታለሁ ብሎ ይለዋል። በዚሁም አጋጣሚ ና ሳሎን እዛ እንነጋገራለን ብሎት ይሄዳል። በዚሁ አጋጣሚ ኪራ ተነስቶ ወደ ሳሎን ይሄዳሉ። በዛም አጋጣሚ ምግብ ይመጣላቸዋል። ጽናት ምግብ ታመጣለች። ምግቡን አስቀምጣ ልትሄድ ስትል ወዴት ነው ብሎ ይላታል። አይ
ብላ ስትል እንግዲህ በዚሁም አጋጣሚ ቁጭ በይ ምን የጎደለ ነገር አለ ብላ ስትላቸው አንቺ ነሽ የጎደልሽው ቁጭ በይ ይላታል። አይኔ አሁን የበላሁት ምናምን ስትላቸዋለች። አሁንማ እኮ የልጅ የሚስት ነሽ ቁጭ በይ አብረን የምንበላው እያለ እንግዲህ ሲላትም ነበረ። በዚሁም አጋጣሚ ምግብ አድርጋላቸው ሳህን ልታመጣ ስትሄድ ወዴት ነው ሲሏት ሳህን ላምጣ አብራችሁ ብሉ እንጂ ብሎም ሲላቸውም ነበረ። ከዛን ኪራ አባቱን ሊያጎርስ ሲል እሷን አጉርሳት እያለ ሲለውም ነበረ። ጉርሻውንም ሲያበዛባት ቀንሰው እንጂ እያለም ደግሞ ይሄንንም ላስተምርክ እንዴ እያለ ሲለውም ነበረ። በዚሁም አጋጣሚ እንግዲህ እየተመገቡ እየተጫወቱ ደስታቸውን እያሳለፉ ኪራም በጽናት ፍቅር መደሰቱን እዚህ ላይ ይገልጻል። ሰኒም እንግዲህ ስራ ረፍዶባት አሁን አለቃዬን ምንድን ነው የምለው አሁን ከ3 ሰዓቱ ሲገርመኝ አሁን ደግሞ እስከ 4 ሰዓት መቆየት ጀመርሽ ብሎ ይለኛል። ጎረቤት ተጣሉ ልበል ወይስ ምን ልበል እያለች መላ እየፈጠረች ነበረ። በዚሁም አጋጣሚ ጽናት ትደውልላታለች። ነይ ስትላት እኔ አሁን ወደ ስራም ልሄድ ረፍዶብኝ እየተሯሯጥኩኝ ነው። ነገር ግን ተስራ ስመለስ ደግሞ እምሩ ጋር የምሄደው የማይሆን ተሆነ አንቺ እምሩ ጋር ነይ እያለቻት ነበረ። በዚሁም አጋጣሚ እምሩ ጋር ተገናኝተዋል ማለት ነው። አንድ ላይ ሁሉም ሶስቱም ተገናኝተዋል። ሶስቱም አንድ ላይ ተሰብስበው እንግዲህ ሰኒ ስራ ቦታ ምን እንደገጠማት እቤቷ ያሉት እቃዎቹንም እንግዲህ የአልጋዎቿን የቁም ሳጥኗን እያንዳንዱ የቤት እቃዎቿን ስም እንዳወጣችላቸው እንግዲህ እያወራች እያዝናናቻቸው ነበረ። ኪራና ናሆሜም ወደ ውጭ ወጣ ብለው ነበረ። እንግዲህ ማን ያማዋል ብለው ነው የወጡት። ቆይ እንደገና አጣርቼ እነግራችኋለሁ። ከዛን ወደ ውጭ ወጥተውም ነበረ። ወጥተው እየተዝናኑ እያለ እያወሩ እየተጫወቱ እያለ ክብሮ በርቀት ያየዋል። ኪራ ክብሮ ብሎ ይጠራዋል። ነገር ግን ናሆሜ ክብሮ አይደለም፣ ምን ሆነክ ነው ሰውዬ? ክብሮ ከሀገር ውጭ ነው ያለው ብሎ ይለዋል። ነገር ግን ክብሮ ከሀገር ውጭ አይደለም ያለው እራሱ ክብሮ ነው። በላሁን እንሂድ ብለው ተያይዘው ይሄዳሉ ወደ ቤት። ክብሮም እንግዲህ በዘመድ እሱ ራሱ ትምህርቱን አልፎ እያለ ነገር ግን በዘመድ ሌላ በሱ ቦታ ላይ ሌላ ሰራተኛ እንዳስገቡበትና እንደተናደደ ነገሮችን ሁሉ ሸፋፍኖ አገር ውስጥ እየኖረ ነበረ፣ ማንም እንዳላየው። ነገር ግን እንደ አጋጣሚ የኪራ አባት ከቤት እንዲህ ልጆች የት ሄዱ እያለ እንግዲህ ደብሮት ወደ ውጭ ወጥቶ ነበረ። ወደ ውጭም ሲወጣ የሆነ ሻይ ቡና ቤት ነበረ የገባው። በዛም አጋጣሚ ክብሮ ወደዛ ቤት ይሄዳል። እዛም ቤት ሲሄድ እንግዲህ የኪራን አባት ያገኘዋል። የኪራን አባትም ሲያገኘው የኪራም አባት ድንግጥ ይላል። እንዴ ክብሮ እዚህ ምን ታደርጋለህ ይለዋል። ክብሮን በጣም ይደነግጣል። ከዛን ያለውን ነገር እንግዲህ እያንዳንዱን ሳትደብቅ ንገረኝ ብሎ ይዘው ወደ ቤት ይሄዳሉ። እያንዳንዱ የተፈጠረውን ነገር ለኪራ አባት ይነግረዋል። ጋሼ አንተ ብዙ ነገር አድርገክልኛል፣ ባለውለታዬ ነህ፣ ብዙ ደክመካል እያለም ሲለውም ነበረ። የኪራ አባትም ምን ነው እኔ ደከምከኝ አልኩክ፣ ከበድከኝ አልኩክ፣ በል አሁን ግባና ኪራ ጋር ሻወር ውሰድ፣ በኋላ እናወራለን ብሎ ይለዋል። በዛውም አጋጣሚ ገብቶ ኪራ ክፍል ይተኛል። የኪራም እንግዲህ ወደ ውጭ ወጣ ብሎ ነበረ። ወደ ክፍሉ ተመልሶ ሲገባ ኪራ ማን ነው ክብሮ ክፍሉ ተኝቷል። ግን ከዛም በፊት ወደ ኩሽና ሄዶ ጽናትን ይጠይቃትም ነበረ። በዚሁ ክብሮ የት ነው ያለው ምናምን ሲላት አይ ከሀገር ውጭ ነው ሲል ሰምቻለሁ ጋሼ እያለች ትለዋለች። እንግዲህ አይ ያዩት መስሎኝ ነው ምናምን ሲላት በቃ ባል ያረጀብኝ ማለት ነው እያለች ስታሾፍበትም ነበረ። በዚሁ አጋጣሚ ሂድ አሁን ልብስ ቀይር ብላ ትለዋለች። ልብሴን ቀይሬ እመጣለሁ ብሎ ወደ ክፍሉ ሲገባ ክብሮ ክፍሉ ውስጥ ተኝተው ነበረ። በዛን አጋጣሚ ይደነግጣል። አይኔ ነው በህልሜ ነው ወይንስ ምንድን ነው እንዴ? ምንድን ነው ዛሬ ይሄ ሰውዬ የሚደጋገምብኝ ብሎ እዛ ላይ በጣም ነበር ያሳቀኝ እኔም እያለ ሲልም ነበረ። በዛም አጋጣሚ እንግዲህ ይነከዋል፣ ሲያስነሳው ይነሳል። እንዲህ ምን ትሰራለህ እዚህ ምናምን ሲለው እንግዲህ ያለውን ነገር ክብሮም ይነግረዋል። በድንገት እንደመጣ እንዲህ አንተ እዚህ ኢትዮጵያ ውስጥ አይደለም ያለኸው፣ ኢትዮጵያ ውስጥ አይደለም እዚህ ኢትዮጵያ ውስጥ ምን ትሰራለህ እያለ ሲለው እንግዲህ ባልሆነም ነገር እንደመጣ ይነግረዋል። በዚሁም አጋጣሚ ወደ ሳሎን አንድ ላይ ይሄዳሉ። አንድ ላይም ሄደው ከጋሼ የኪራ አባት ኪራንና ክብሮን በሉ ተስሙ ብሎ ያስታርቃቸዋል።
ኪራ ግን ከልቡ አልነበረም ነበር። መጨረሻ ግን የጽናት ምክር ክብሮን ከልቡ እንዲታረቀው አድርጎታል ማለት ነው። እሷ በመከረችው ምክር እንደገና ተመልሶ ከልቡ ይቅርታ ብሎታል። መጀመሪያ ልቡን ሰብሮት ነበር። ነገር ግን እንደገና እስከፈለከው ድረስ እዚህ መቀመጥ ትፈልጋለህ ምናምን ብሎት ይለዋል። ኪራን ከልቡ ይቅር ብሎታል። በዚሁም አጋጣሚ ሰኒ እንዳጋጣሚ ቁልፍ ጥላ ተጽናት ጋር ቁጭ ብለውም ነበረ። ከነሱ ጋር ቁልፍ ሊያመጡ ሲሄዱ እነ ኪራ የኪራ አባት ክብሮ አንድ ቦታ ተሰብስበው እንግዲህ እያወሩም ነበረ። በዚህን አጋጣሚ ኪራም ድንገት ታየዋለች። ጽናት ድንገት አይተው ድንግጥ ትላለች። በዚሁ አጋጣሚ እንግዲህ ቁልፉም ሳሎን ነው ጥላው የመጣችው ሂጂ አምጪልኝ ምናምን እያለ ስትከራከራት፣ በዚሁ አጋጣሚ ጽናት ስቶፍም ሳትዘጋ ነበር እንግዲህ የሄደችው። ስቶፉን ልዝጋ ብላ ስትሄድ ክብሮ ወደ ኪራ ክፍል ይመጣል። ኪራም ክፍል ሲመጣ ማነች ሰኒ እዛ ቁጭ ብላ ነበረ። ልውጣልክ ምናምን ብላ ትለዋለች። አይ ችግር የለውም ሁኚ፣ እኔ ሰው ባልፈልግ መጀመሪያም ስመጣ ሰው ሳይ እመለስ ነበር ምናምን ይላታል። እንግዲህ በዚሁ አጋጣሚ አንዳንድ ነገሮችን አንዳንድ ቀልዶችን እየተቃለዱም ነበረ። እንግዲህ ያለውን ነገር እየነገራት እያወራት በቃ ምሳሌያዊ ንግግር እየተነጋገሩም ነበረ። በዚሁም አጋጣሚ እኔ ልሂድ በቃ ብላ ተነስታ ትሄዳለች። የኪራም አባት እንግዲህ የኪራም አባት የኪራ እናት መታመሟንና እስካሁን ድረስ በኪራ መደበቃቸውን በጣም ጨንቆታል። እስቲ አሁንም ሀሳቧን ተቀየረች። ልጠይቃት፣ እንዴትስ ብዬ ነው ይሄን ነገር ደብቄ ኪራንና ጽናትን እምድራቸው እያለ እሱም ብቻውን እያብሰለሰለ ይገኛል። መጨረሻው ምን እንደሚሆን እንግዲህ እጠይቃታለሁ እያለ ይገኛል። እሱም እሺ ትል ይሆን አትል ይሆን እምቢ ታለችም እንግዲህ ምን አደርጋለሁ እያለ ይገኛል። ልጅ መጨረሻው ላይ እውነታውን ሲሰማ በጣም ልቡ ይሰባበራል። ልቡ የተሰበረውን እንዴት አድርጌ እንደምጠግንም አላቅም እያለ እየተጨናነቀ ይገኛል። እንግዲህ አሁን የመጨረሻ አስትዬ ልጠይቃትና እያለ ይገኛል። የኪራም አባት እንግዲህ እንደ አጋጣሚ ጽናት ወደ ሳሎን ልትወጣ እየሄደችም ነበረ። በዛም አጋጣሚ የሚጠጣ በኩባያ ይዛ ነበረ። ክብሮ እንደለመደው አሁንም ያስደነግጣታል። ሲያስደነግጣት የያዘችውን ሻይ ይሁን ቡና እለዋ ላይ ትደፋለች። ምንድን ካንተ ቃስ ብለህ አትሄድም? ዛሬም እያስደነገጥከኝ ነው ምናምን እያለች ስትለውም ነበረ። በዚሁም አጋጣሚ ክብሮ እንደ ልማዱ እንግዲህ አንዳንድ ነገሮችን ስለ ፍቅር እየነገራትም ነበረ። አንዳንድ ነገሮችን ሲላት አንዳንድ ምክሮችንም ሲመክራት እንግዲህ ቤት የሚፈርስ ቤት እንዳሰሪ ጠንካራ ቤት ስሬ፣ ወንድሜንም እንዳትጎጂ፣ ወንድሜ ትዕግስት የለውም በትዕግስት ያዥው አደራሽን እያላት ይገኛል። እንግዲህ በዚሁም አጋጣሚ ጽናት እውነትህን ነው፣ እኔ ኪራን ተንከባክቤ ይዘዋለሁ፣ አይዞህ ወንድሜ አታስብ እያለች ትገኛለች። ውድ ቤተሰቦቼ የዛሬው ድራማ የተጠናቀቀው እዚህ ላይ ነው። በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሁኑልኝ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።